ይሄን ቪዲዮ ብቻ እዩልኝና ሌላውን በቃ ከዚህ በኋላ አትዩኝ። የዛሬውን እቺ ቪዲዮ ብቻ ግን እዩልኝ። በቃ እዩልኝ። በተለይ መፖሰት ያልቻላችሁ ሰዎች ምን አይነት ዘመን ውስጥ ምን አይነት ጊዜ ውስጥ እየኖርን እንዳለ እንድታቁልኝ ያለኝ ፍላጎት እንደዚህ ተቀርቶ የሚያልቅ አይደለም። በእናንተ ቸልተኝነት፣ በእናንተ ወደ ኋላንትነት፣ በእናንተ ሰው ምን ይለኛልነት ከእናንተ ልናገኝ የምንችለውን መፍትሄ፣ ከእናንተ ልናገኝ የምንችለውን መጽናኛ ቃላት፣ ከእናንተ ልናገኝ የምንችለው ትምህርት፣ ከእናንተ ልናገኝ የምንችለውን ወንድማዊነት፣ እህታዊነት፣ ከእናንተ ልናገኝ የምንችለውን ኢትዮጵያዊነት፣ ከእናንተ ልናገኝ የምንችለው ስንትና ስንት ጸጋችሁን ነፍጋችሁናል። ይሄ ቀን ከሌሊት የሚያናድደኝ፣ የሚያበሳጨኝ፣ የሚያብሰለስለኝ ጉዳይ ነው። ስለዚህ ይሄን ነገር አቤቱታ ከማቅረብ አንጻር 86900 ምናምን ሰዎችን ኤግዛምፕል ማድረግ ይችላል። ለዛሬ ግን ማለት ምን ያህል ልዩነት ልፈጥሩ እንደሚችሉ ማለት ነው። ኦኬ ለዛሬ ግን አንድ ሰው ይዤ መጥቻለሁ። አንድ ሰው አሁን እየተካሄደ ያለ በዚህ ሰዓት በዚህ ቅጽበት ውስጥ እየተካሄደ ያለ አንድ ተአምር አለ አሜሪካ ውስጥ። ወደ ተአምሩ ልሂድ። ይሄ ኤርላይን የአየር መንገድ ነው፣ የአሜሪካ አየር መንገድ ነው። ስፕሪት ኤርላይን ይባላል። ከሰረልህና ትናንትና ነው ከትላንት ወዲያ ከስሮ ተዘጋ። የመጨረሻውን በረራ አይ ቲንክ አርብ ቀን ነው ቅዳሜ ቀን ነው ያደረገው። የሆነ ቪዲዮ እንደውም ቫይራል ይወጣል። ካፒቴኑ ይሄ የመጨረሻ የኤርላይኑ በረራ ነው። ከ1983 ዓመተ ምህረት ጀምሮ ስራ ላይ የነበረ ኤርላይን ማለት ወደ 20,000 30,000 ሰው በአንድ ቅጽበት ውስጥ ስራ አጥ ነው የሆነው። ነፍ ፓይለቶች ስራ አጥ ነው የሆኑት። ነፍ ክሩ መንበሮች ስራ አጥ ነው የሆኑት። ነፍ ግራውንድ ቴክኒሻል ስራ አጥ ነው የሆኑት። በጣም ከኤርላይን ጋር ተያይዞ ያሉት ነው። በቀጥታ ባንክረፕት ሆነና ተዘጋ። በተዘጋ በአንድና በሁለት ሰዓት ውስጥ አንድ ሰው ይመጣል። ወዴት? ወደ ቲክቶክ። ያዙልኝ እንደው በፈጠራችሁ እንደው በወለደቻችሁ ማጠን ይያለው ይሄን ነጥብ ያዙልኝ። አንድ ቲክቶከር ይመጣል። ቲክቶከርም አይደለም ሲጀመር ሰውየው ግን የሆነ ሰው ቲክቶክ ላይ ይመጣል። ማን ነው? ብራዘር መጣልክ። ምን ብሎ ነው የሚመጣው? ቲክቶክ ላይ መጣ። አንድ አይዲያ ብልጭ አለለት። ከዚህ ዜና ጋር ተከትሎ ለምን እያንዳንዱ ዜጋ ከ30 እስከ 40 ዶላር ሼር ቢገዛ አሜሪካ ውስጥ ከ18 ዓመት በላይ የሆኑ 250 ሚሊዮን ዜጎች አሉ። በሰዎች ኦን የሚደረግ ባለቤትነቱ በተራ በእኔና በእናንተ በተራ ዜጎች ባለቤት የሚሆን ከዛ ናሽናላይዝድ እናደርገውና ባለቤትነቱ የተራ ዜጎች ይሆናል። ከዛስ ከተገዛ በኋላስ ተራ ዜጎች ትኬትም ሲቆርጡ ምንም ሲሉ ቅድሚያቸው ይሆናል። የሁሉም ነዋ፣ የእነሱም ነዋ። አስባችሁታል? ሌላውና ኤርላይንስ ራሱ እንዴት ወበካንዲ ሊያደርገው እንደሚችል። ይሄ ሀሳብ አለኝ ብሎ ሌትስ ባይ ስፕሪት ኤርላይንስ የሚል አይዲያ ፕሮፖዝ አረግ። ከዛ ሌትስ ባይ ስፕሪት.com የሚል ዌብሳይት አረገና ይሄ ሀሳብ የሚመቻችሁ ነው ወደኔ ያለ። ምን ተፈጠረ አትሉልኝም? ምን ተፈጠረ በሉኝ። ዌብሳይቱን ስታብሊሽ አድርጎት በሰዓታት ውስጥ ማለት ነው 23 ሚሊዮን ዶላር ነው የሰበሰበው። 36,000 ሰዎች በሰዓታት ውስጥ ወደዛ ዌብሳይት ሄደው ዶኔት አደረጉ። 36,000 ሰዎች። ከዛ ምን ሆነ? በጣም ኔትወርኩ ወደ ዌብሳይቱ የሚሄደው ኔትወርክ ሰው በጣም ስላጨናነቀው ዌብሳይቱ ክራሽ አደረገ ማለት ነው። አሁን ፊክስ እያደረጉት ምናምን ነገር ይመስለኛል። ዜናውን ዓለምን አሜሪካን እንዳለ ያጥለቀለቀ። ቲክቶክ ክሬተርስ ፕላን ቱ ክራውድ ፈንድ ስፕሪት ኤርላይንስ ሂት ኒርሊ 23 ሚሊዮን ኢን ፕሌጅስ ቢፎር ዘ ሳይት ክራሽ ይላል። ሳይቱ ክራሽ ያደረገበት እንትን ሆኖ ባይ ሰንዴ ሉክ ሀንተር ፔተርሰን ላውንችድ ሌትስ ባይ ስፕሪት.com ዊዝን ሃወርስ ኦፍ ኤርላይንሱ በተዘጋ በሰዓታት ውስጥ አረገው። ባይ ሰንዴ አፍተርኑን ሂ ሳይት ሰይድ ኢት ሃድ ድሮን ፕሌጅስ ፍሮም ሞር ዛን 36,000 ፒፕል። ለምንድን ነው ይሄን ነገር ይዤ የመጣሁት ነው ትልቁ ጥያቄ እሱ ነው። ባይዘው ለምንድን ነው ይሄን ነገር ይዤ የመጣሁት? ወደ ጥያቄ ልምጣ። ይሄ ልጅ እንደናንተ አስቦ ሰው ምን ይለኛል? ምኑ እብድ ነው ይሄ ተራ ዜጎች ኤርላይንስ ባለቤት እንዲሆኑ ምናምን ይላል ጠሽሻል የሚሉ ሰዎችን ብቻ ቢያስብ ኖሮ፣ በሌላ አነጋገር የደደቦችን ኮመንት ብቻ ቢያስብ ኖሮ፣ የድንጋዮችን ኮመንት ብቻ ቢያስብ ኖሮ ይሄንን ሐሳቡን ነፍጎ አብዛኛዎቻችሁ የተቀመጣችሁት በሰዓታት ውስጥ 36,000 ሰው ጥሪያችሁን ሊቀበል እንደሚችል አይደለም የሚታሰባችሁ።
አንድ ቅንቅናም ኮርነር ላይ ከቤቱ ወጥቶ ማያቅ ፖስቶ ማያቅ ሐሳብ የሌለው ሰው ስም የሌለው ሰው ፎቶ የሌለው ሰው ቪዲዮ የሌለው ሰው ሊኮምት የሚችለውን ኮመንት ብቻ ታይቷችሁ ስንት ጸጋችሁ ነፍጋችሁ ነው። this is your sign bring it ምንድነው የምታስቡት? የምንኖርበት ዘመን ይሄ ነው። ከቤት ውስጥ ቁጭ ብለ 23 ሚሊዮን ዶላርን በሰዓታት ውስጥ ማንቀሳቀስ 36,000 ሰውን ለማንቀሳቀስ ኢቢሲ ላይ ኢንተርቪው መደረግ አይተበቅብም። የ4 ኪሎ ስልጣን መያዝ አይተበቅብም። ካንተ የሚጠበቀው ሐሳብ ነው ወይ? አለቀ። ከዛ በኋላ ይሄው ያለንበት ዘመን ዓለም በእጅ ነው። ግፍ ነው። ሐሳባችሁን ይዛችሁ ቁጭ ማለት ግፍ ነው። መፍትያችሁን ይዛችሁ ቁጭ ማለት ግፍ ነው። የእናንተ ንቀት እነ ሰይፉ አሉ ብላችሁ አለማሰባችሁ። ሊደግፉን ይችላሉ። በሐሳባችን እንኳን ባይስማሙ እንኳን ከመስደብ ይልቅ ስክሮል ሊያረጉ የሚችሉ ብዙ ሰዎች አሉ ብላችሁ አለማሰባችሁ። እናንተ የሚታያችሁ ባለጌው ብቻ ነው። ለዚህ ነው ከእናንተ ጋር ከባድ የሆነ ቢፍ ያለብኝ። ስታርት ፖስቲንግ ጊቭ አስ ዩር አይዲያስ። ቢዝነሳችሁን ለማስተዋወቅ ታለንታችሁን ለማስተዋወቅ በቀላሉ የፈለጋችሁትን ነገር ማድረግ የምትችሉበት ቦታ ላይ ናችሁ ያላችሁ፣ ዘመን ላይ ናችሁ ያላችሁት። ለማናባታችሁ ብላችሁ ነው እናንተ የበይ ተመልካች የምትሆኑት። አንድ ቅንጥ አይውላችሁ። ተሳዳቢ ኖርማል ሰው አይሳደብም። እሺ this is the psychology of አንድ ኮንተንት ክሪኤሽን። አንዱ ኖርማል ሰው አይሳደብም፣ ጤነኛ ሰው አይሳደብም። መፖሰት ምን ያህል አሞት የሚጠይቅ ነገር እንደሆነ የሚረዳ ሰው ቢያንስ ማለት እኔ አሁን ፖስት ነኝ። ከኔ ጋር የሚቀርን ሐሳብ ራሱ ሼር ብታረጉ ቢያንስ ስለመፖሰታችሁ ራሱ ክብር አለ። ቢኮዝ አቋዋለሁ አሞት የሌለው ሰው እንደማይፖስት አቋዋለሁ። ቢያንስ ለአቋማችሁ ምንም ነገር ቢመጣ ብላችሁ የመጣችሁ ሰዎች መሆናችሁን ስለማቅ በሱ ብቻ ከብራችኋል። ሶ መፖሰት ምን እንደሆነ የማያቅ ሰው ነው ሊሰድባችሁ የሚችለው። ማሰብ ምን እንደሆነ የማያቅ ሰው ሊሰድባችሁ የሚችለው። በሐሳባችሁ ከመቆማችሁ አልፋችሁ ሐሳባችሁን ሼር ለማድረግ ችግር የሌለባችሁ ሰዎች መሆናችሁን የማያቅ ሰው ነው የሚሳደበው። ገብታችሁም እኮ ስታዩ አስመሳይ ነው የሚሳደበው። አንተ ጋር መጥቶ ይሰድባል፣ እሱ ፔጅ ላይ ስትመጣ ሲዘምር ታገኘዋል። እንደዛ አይነት ሰው ይሰድበኝ ይችላል ተብሎ ይፈራል። ምን አይነት ሐሳብ ነው ደግሞ ይሄ ምናምን ነገር ብሎ የሚኮምት ሰው አካውንቱ ስገባ ፎቶም የለውም፣ የፖስተው ነገር የለውም፣ ሙሉ በሙሉ የሱ ሪትዊት ነው፣ ስምም የለውም፣ ተደብቆ ከመጋረጃ ጀርባ። እንደዛ አይነት ሽንታም ሰው ሊሰድበኝ ይችላል ተብሎ ይፈራል? አይፈራም። ደግሞ አለው በደደብ ስድብ ፍራቻ ሐሳባችሁን አትንፈጉ። ይሄ ሰውየውን አስቡት እስቲ ምን ሊፈጠር እንደሚችል አላቅም። አያም ፎሎዊንግ ኢት ይሄ ኤርላይንስን በተራ አሜሪካኖች ባለቤትነት ውስጥ ላረግ ከቻለ ግን አንድ ቪዲዮ ሲኢኦዎቹን ያላሰቡት አያችሁ። ተራ ዜጋ ሆናችሁ እንኳን የኤርላይንስ ሲኢኦ ያላሰበውን የዓለማችን ምርጥ ፋይናንሰሮች ያላሰቡት ሐሳብ ሊኖራችሁ እንደሚችል የምታውቁት በዚህ ነው። ከሲኢኦዎች ጋር እናንተ የተለያችሁት በምን ነበረ? ድሮ ሚዲያ የላችሁም ነበር። ጋዜጣ መቶ ኢንተርቪው የሚያደርጋችሁ የላችሁም ነበር። አሁን ዘመኑ የዚህ ዘመን ነው። አይዲያ ካለክ ሚዲያ ያስፈልግም። ሚዲያው በእጅ ነው ያለው። ይሄው ከቤቱ ሆኖ ኤርላይንስን ሴቭ ሊያደርግ የሚችል አይዲያ ይዞ መጣ። ሼር ባያረገ ኖሮ አያቃጥልም? አያናድድም? አሁን እኔ እየተቃጠልኩት ያለሁት እንደዚህ አይነት ሐሳብ እየኖራችሁ ልትሰጡን የምትችሉትን ነገር ሳስበው እርር ቅጥል ነው። ከማን ብሪንግ ኢት አምጡልን፣ ስጡን። ማየት እንፈልጋለን። አይዲያችሁን ማየት እንፈልጋለን። አምጡት